ሰላም እንዴት ናችሁ? ስለ ኦቲዝም ሰምታችሁ ታውቃላችሁ? ዛሬ መረጃ ላጋራችሁ የመጣሁት ስለሱ ነው። ኦቲዝም ስፔክትረም ዲስኦርደር የምንለው ሞር የአእምሮ እድገት ውስንነት ሊባል ይችላል። በአብዛኛው ህፃናት ልጆች ሲወለዱ ይዘውት የሚመጡት ችግር ነው። በየትኛውም የእድሜ ክልል ውስጥ ሊሆን ይችላል ሊፈጠር የሚችለው ግን በአብዛኛው እስከ 2 ዓመት ባለው መለየት እንችላለን ማለት ነው። በተለይም ልጆች ከዚህ ቀጥሎ ምነግራችሁን ምልክት ካሳዩ ኦር ከዚህ ቀጥሎ ምነግራችሁን ነገር የሚያሳዩ ከሆነ ኦቲዝም ስፔክትረም ውስጥ እያለፉ ያሉ ልጆች ናቸው ማለት ነው። አንደኛው አይ ኮንታክታቸው ፑር ነው። አንድን ነገር እያዩ ለረጅም ጊዜ መቆየት አይችሉም። ሁለተኛው ነገር እና የተለመደው የቋንቋ ችግር ነው የሚገጥማቸው የቋንቋ ዲቨሎፕመንት ማለት ነው። በትክክል መግባባት አይችሉም ከእድሜ እኩዮቻቸው ጋር ሲታይ እንደ እድሜ እኩዮቻቸው ኮሚኒኬት ማድረግ አይችሉም። ለስማቸው ምላሽ ያለመስጠት ነገር ሊኖር ይችላል። አንድን አክቲቪቲ በድግግሞሽ ማድረግ አንድን እቃ አንድን ማቴሪያል ማሽከርከር ደጋግሞ ሊሆን ይችላል። ሌሎች ማገለባበጥ ውሃ ሊያገለባብጡ ይችላሉ። ላይክ እንደዚህ አይነት ምልክቶች ካሳዩ እነዚህ ልጆች ኦቲስቲክ ናቸው ማለት ነው። ዋናው ነገር ምንድነው? በጊዜ መለየት እና ሰፖርት የሚያገኙበትን መንገድ መፈለግ ነው ትልቁ ቁም ነገር እዚህ ጋር እና የተለየ መድሃኒት ለኦቲዝም ተብሎ የሚሰጥ መድሃኒት የለም። አክቹዋሊ ግን ሞር ቢሄቪየራል የሆነ ቴራፒ ስፒች ቴራፒ ሊሆን ይችላል። የፖዘቲቭ የሆኑ ቢሄቪየሮቻቸውን ኢንከሬጅ ማድረግ እሱ ላይ ነው ሊሰራ የሚችለው። እንደዚህ አይነት ምልክቶች ያሉባቸው ልጆች ካሉ በጊዜ እርዳታ የሚያገኙበትን መንገድ መፈለግ መልካም ነው እላለሁ። አመሰግናለሁ